ይህ ቤተክርስቲያን የወንበዴዎች ዋሻ የሚለውን አጭር ጽሑፍ እንድናወጣ የተገደድነው ጠላት ወይም ደግሞ የብልጽግና ወንበዴ ሰራዊት በሰዴ ወረዳ እንጦጦ ሚካኤል ቤተክርስቲያን ያደረሰውን ግፍና መከራ ለዓለም ማህበረሰብ ለማድረስ መሆኑን እያሳሰብን ሁላችንም የምንችለውን ልክ ያቅማችንን በማገዝ ለሁሉም እንዲደርስ ኃላፊነታችንን እንድንወጣ ስንል በአክብሮት እናሳስባለን። ቤተክርስቲያን የወንበዴዎች ዋሻ ይህ የብልጽግና ሰራዊት ነው። ቤተክርስቲያንን ምሽግ አድርጎ እየተኮሰ ነው። ስራውም ግብሩም ከህዝብ ተቃራኒ የቆመ የሰይጣንን ክፉ ሥራ የሚያስንቅ የክፉዎች ስብስብ፣ የተንኮል ማጠራቀሚያ ቋት፣ የተንኮል መፈልፈያ ፋብሪካ፣ የተገዳገደው የብልጽግና ወንጀለኛ ቡድን መገለጫዎች ናቸው። ጸረ ሃይማኖትና እኩይ ዘረኛ ስብስብ ከዚህ በላይ አደጋ ያደርሳል ተብሎ አይጠበቅም። ቤተክርስቲያንን እንዳሁኑ በየትኛውም ዘመን በማንኛውም አስተዳዳሪነት ወቅት ተፈጽሞና ተደርጎ አያውቅም። የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ከተቆጣጠራቸው ነጣ ቀጠናዎች መካከል የምስራቅ ጎጃሟ ታዳጊ ወረዳ ሰዴ ከተማ ትገኝበታለች። እልፍ በደሎች፣ አሰቃቂ ወንጀሎች ሞልተው ሲፈሱባት የነበረች የወንበዴዎች ማጠራቀሚያና መደበቂያ ነበረች። መደበቂያቸው ደግሞ ቤተክርስቲያን ነበረች። ከመደበቂያ ዋሻ ያደረጓትም በኢትዮጵያ ኦርቶዶክስ ቤተክርስቲያን የሰዴ እንጦጦ ሚካኤል ቤተክርስቲያን ዋነኛ መደበቂያ ዋሻ ሆናለች። በዚች ቤተክርስቲያን ከሕንፃው ስር ጀምሮ በርካታ ምሽጎች ተቆፍረዋል። ከቤተክርስቲያኗ አጥር ግቢ ውስጥ ከባድ መሳሪያ ተጠምዶባታል። እንደ ጠላት አፈሙዝ ተነጣጥሮባታል። ክብሯ ዝቅ ብሏል። ንጽሕናዋ በአብይ የሰይጣን አምሳያዎች ጎድፏል። ካህናት ተገፍትረዋል። አገልግሎታቸው እንዲቋረጥ አፈሙዝ ተደቅኖባቸዋል። በሰደፍ ተደቁሰዋል፣ ተገፍትረዋል፣ ተሰቃይተዋል። ይህ አልበቃ ብሎ ግፍ የማይፈሩት በድፍረት አጥር ግቢ ውስጥ ጸበሉን በጀሪካ እንደ ውሃ ጠጥተውታል። ገላቸውን ታጥበውበታል። መቅደሱ ድረስ በመጠጋት ከአማኞች ውጭ የሆኑ የብልጽግና ወንበዴዎች በሕንፃዎች ስር ተኝተውበታል። አገልጋዮቹንም አባረዋል። ብትከተላትም ባትከተላትም ቅድስት ቤተ ክርስቲያን ማንነት ናት። ከዚህ ቀደም ካህናትና የአብነት ተማሪዎች ላይ በርካታ ግፍ ተፈጽሟል። ይህን አለመታገል እግዚአብሔር የለሽነት ነው። ዝም አይነቅዝም የሚለው ብሂል በዚህ ወቅት አይሰራም። ለምን ዝም እንላለን? መቼ ነው ቤተ ክርስቲያን አጥር ግቢ መደፈር፣ የካህናት መንገላታት፣ የአገልግሎት መቋረጥ፣ የጸበሉ መርከስ የሚያሳስበን? በቃ እንበል። ከዚህ በላይ ምን ክብር አለን? ከዚህ በላይ ምን ልንሆን ነው? ይህ የፋኖ ግዴታ ብቻ አይደለም። የሃይማኖት አባቶች፣ ዲያቆናት፣ የሰንበት ተማሪዎች፣ የሁሉም እምነት ተከታዮች፣ በተለይ ደግሞ የኦርቶዶክስ ተከታዮች መነሻችንም መዳረሻችንም የሆነችውን ቤተ ክርስቲያን ልንታደግ ይገባል። ቤተ ክርስቲያን በዚህ ዘመን ያየችውን መከራ በዮዲት ጉዲትና በግራኝ አህመድ እንኳን አላየችውም። ዝንተ ዓለም አይታም አታውቀው ታሪክ ብልጽግናና አጃግሬዎቹ ግን ጥቁር አለበሷት። ከጉልላቷ ጀምሮ እስከ መሳለሚያዋ ድረስ በጥቁር ተጠቀለለች። ሕግ በሌለበት በሕግ አምላክ አንልም። ስለዚህ የራሳችንን በራሳችን እናስከብር። ጥቁር አማራዎች እንኳን ቁመው ሲሞቱ የሚያርፉባትን ቤተ ክርስቲያን የሰዴ ወረዳ ወዳደር ሚኒሻ፣ ፖሊስ፣ የአብይ የውሸት ንግግር ያወራቸው ካድሬዎች፣ በስም የኦርቶዶክስ ተከታይ ነን ባዮች ደግሞ ትልቁን አስተዋጽኦ ማድረጋቸው ያሳዝናል። ዳሩ ግን ፈጣሪ በምድር ፈርዶባቸው ክብሯን ባዋረዷት፣ ማንነቷን በነኳት፣ ባቆሸሿት ከሙስሊምም ከፕሮቴስታንቱም